ሰላም ሰላም ውድ የአቢሲኒያ ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁን? ቻናላችን የሚሰጣቸው ትምህርቶች አማርኛ፣ ሂሳብ እና እንግሊዘኛ ናቸው። የትምህርት አሰጣጡን በተለያዩ የሚዲያ አማራጮች ሲሆን ማለትም በኢሞ፣ ዋትስአፕ፣ ቴሌግራም እና በዚህም እንሰጣለን። አገልግሎቱን ለማግኘት በስልክ ቁጥር 0979789565 ላይ ይደውሉልን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ትምህርታችን እናልፋለን ማለት ነው። ለዛሬ ያዘጋጀሁላችሁ ትምህርት በሰ ቤተሰቦች ቃላት ምስረታ ሲሆን ወደ ትምህርታችን እናልፋለን ማለት ነው። የመጀመሪያው ፊደል ሰ ነው። ሰ ላ ም ሰላም ይላል ማለት ነው። አንድ ላይ እቺ የመጀመሪያዋ ሰ ናት። ከዛ ቀጣይ ላ አለች። ከዛ ቀጥሎ ም አለች ማለት ነው። አንድ ላይ ሰላም ይሆናል። ሰ ላ ም ሰላም። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሰ ነ ድ ሰነድ ይላል ማለት ነው። የመጀመሪያዋ ሰ ናት። ከዛ ነ አለች። ከዛ ድ አንድ ላይ ሰነድ ይሆናል ማለት ነው። ሰ ነ ድ ሰነድ። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሰ ፈ ር ሰፈር ይላል ማለት ነው። የመጀመሪያዋ ሰ ናት። ከዛ መሀለኛዋ ፈ ናት። ከዛ ር አለች ማለት ነው። ሰፈር ሰ ፈ ር ሰፈር። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሱ ናት። ሱ ዳ ን ሱዳን ይላል ማለት ነው። እቺ የመጀመሪያዋ ሱ ናት። ከዛ ዳ አለች። ከዛ ን አለች ማለት ነው። አንድ ላይ ሱዳን ይሆናል። ሱ ዳ ን ሱዳን። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሱሪ ይላል ማለት ነው። የመጀመሪያዋ ሱ ናት። ከዛ ሁለተኛዋ ሪ ናት ማለት ነው። አንድ ላይ ሱሪ። ሪ እሺ ወደ ቀጣዩ እናልፋለን። ስ አንድ ላይ ሱስ ይሆናል ማለት ነው። ሱስ እቺ የመጀመሪያዋን የምታያት ሱ ናት። ከዛ ሁለተኛዋ ስ ናት ማለት ነው። አንድ ላይ ሱስ ይሆናል። ወደ ቀጣዩ እናልፋለን።
ቀጣዩዋ ሲ ናት። ሲ ሲ ሳ ሳ ይ ይ ሲሳይ ሲሳይ። ይቺ የመጀመሪያዋ ሲ ናት። ከዛ ሁለተኛዋ ሳ ናት። ከዛ ይ አለች ማለት ነው። አንድ ላይ ሲሳይ ይሆናል ማለት ነው። ሲሳይ ሲሳይ። እሺ ወደ ቀጣይ እናልፋለን። ቀጣይ ላይ እቺ ሲ ናት የመጀመሪያዋ። ከዛ ሶ አለች ማለት ነው። አንድ ላይ ሲሶ ሲሶ ሲ ሲ ሶ ሶ ሲሶ። እሺ ወደ ቀጣዩ እንለፍ። ሲ ሲ መ መ ት ት ሲመት ሲመት። እቺ የመጀመሪያዋ ሲ ናት። ከዛ መ አለች። ከዛ ት አለች ማለት ነው። አንድ ላይ ሲመት ይሆናል። ሲ መ ት ት ሲመት ሲመት። እሺ ወደ ቀጣይ እናልፋለን። ሳ ሳ ናት ይቺ ሳ ሳ ህ ህ ን ን ሳህን ሳህን። እቺ የመጀመሪያዋ ሳ ናት። ከዛ ህ አለች። ከዛ ን አንድ ላይ ሳህን ሳህን ይሆናል ማለት ነው። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሳ ሳ ሮ ሮ ን ን ሳሮን ሳሮን ሳ ሳ ሮ ሮ ን ን ሳሮን ሳሮን ይላል ማለት ነው። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሳ ሳ ሚ ሚ ሳሚ ሳሚ ይሆናል ማለት ነው። አንድ ላይ ሳ ሳ ሚ ሚ ሳሚ ሳሚ። እሺ ወደ ቀጣዩ እንሄዳለን። ቀጣዩዋ ሴ ናት። ሴ ሴ ሴ ት ት ሴት ሴት ሴ ሴ ት ት ሴት ይላል ማለት ነው አንድ ላይ። እሺ ወደ ቀጣዩ እናልፋለን። ቀጣዩ ሴ ሴ ቶ ቶ ቺ ቺ ሴቶች ሴቶች ይላል ማለት ነው። እቺ የመጀመሪያዋ ሴ ናት። ከዛ ቶ አለች። ከዛ ቺ ሴቶች ሴቶች ይላል ማለት ነው። እሺ ወደ ቀጣይ እንለፍ። ሴ ሴ ራ ራ ሴራ ሴራ ሴ ሴ ራ ራ ሴራ ሴራ ይላል ማለት ነው። ወደ ቀጣዩ ስናልፍ ስ ናት። እቺ ስ ናት። ስ ስ ራ ራ ስራ ስራ ስ ስ ራ ራ ስራ ስራ። እሺ ወደ ቀጣዩ እናልፋለን። ስ ስ ሜ ሜ ት ት ስሜት ስ ስ ሜ ሜ ት
ስሜት። እቺ ስ ናት። ከዛ ሜ ያለች ከዛ ት ማለት ነው። አንድ ላይ ስሜት። እሺ ወደ ቀጣዩ እናልፋለን። ቀጣዩ ስ ር አ ት ስርዓት ይላል ማለት ነው። የመጀመሪያዋ ስ ናት። ከዛ ር አለች። ከዛ እቺ አ ናት። ከዛ መጨረሻዋ ት ናት ማለት ነው። አንድ ላይ ስርዓት ይሆናል ማለት ነው። ወደ ቀጣዩ እናልፋለን። ቀጣዩ ሶ ናት። የመጨረሻዋ ፊደል ማለት ናት። ሶ ሶስት ይላል ማለት ነች። የመጀመሪያዋ ሶ ናት። ከዛ ስ አለች። ከዛች የመጨረሻዋ ት ናት ማለት ነው። አንድ ላይ ሶስት። እሺ ወደ ቀጣዩ እናልፋለን። ቀጣዩ ፊደል ሶ ና ሶስና ና ሶስና ይላል ማለት ነው። እቺ የመጀመሪያዋ ሶ ናት። ከዛ ስ አለች። ከዛ ና አለች ማለት ነው። አንድ ላይ ሶስና ይሆናል ማለት ነው። እሺ ወደ ቀጣዩ እናልፋለን። ቀጣዋ ሶ ር ያ ሶሪያ። እቺ የመጀመሪያዋ ሶ ናት። ከዛ ር አለች። ከዛ ያለች ማለት ነው። አንድ ላይ ሶሪያ ይሆናል ማለት ነው። ሶሪያ ር ያ ለዛሬ ያዘጋጁላችሁ ትምህርት ይሄንን ይመስል ነበረ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ቀጣዩ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።